ጥሩ ስሜት እየተሰማኝ አይደለም። ወደ ክፍሌ አድርሽ። አይዞህ በልልኝ። እስቲ ተመሸራፍ ታክስ ውስጥ አንገቴን ልክ ሳስገባ መልአክ የመሰለች ሴት አይቼ ዳግመኛ ህይወቴን መኖር ህይወቴን ዳግም እንድኖር ያስቀጠለችን እችን ሴት ህይወቴ አለ ሃይማኖቴ ነች። ተረጋጊ የኔዋ፣ ራስሽን አታድክሚ። እዚህ ምድር ላይ ከዚህ የተሻለ ሰው ላንቺ አልተፈጠረም። እኔ ስለምንም ነገር አልጨነቅም። አንቺን ከማፍቀር እርቦሻል። ፍቅር ማለት በምትወደው ሰው ነፍስ ውስጥ ራስን መግደል ነው። አመሰግናለሁ። ሰው ቀና ባህሪ እንዲኖረው በእምነት ሊሞላ ይገባል። እኔ የተላበስኩት እምነትም እውነትም ወደ አንቺ ብቻ ነው የሚመራኝ። ለምን? አንቺን ካየው ሰዓት ጀምሮ ነፍሴና አካሌ ጠላት ሆነው ስለሚኖሩ። ለምን ለነፍስ አትኖርም? አይ ከነፍሴ ይልቅ ስጋዬ ዘላለማዊ እንዲሆን እመርጣለሁ። እባክህ ስለሆነ ነገር ሁሉ ይቅር ብያለሁ እና እኔን ተወኝ። ከህይወት አስወጣኝ። ህይወትህን ኑር፣ ከኔ ራቅ። እባክህ ዞር በልልኝ። አንቺን ማጣት ሞቴ ነው። ሞት ትፈልጋለህ? ጨካኝ የሰው ደም በውስጥህ የሌለ ስትታይ በሰው ባህሪ የቆምክ ስትገለጥ የተረገምክ እባብ ራስህን ግደል። አይምሮዬ አንቺን በማሰብ ስራ ስለሚበዛበት ራሴን ስለመግደል አስቤ። እሺ እንግደለኝ። ስለ ህይወት እያወራን የመሞት ሀሳብ ለውይይት እኮ አይመችም። መነሻ እኮ ፍቅር ያክላል። እህትህን አፈቅራታለሁ። እባክሽ ተረጂ። አንቺ ጓደኛዋ ነሽ። እንደማፈቅራት ነግረሽ አቀራለሁ። ትሰማኛለህ? ድጋሚ ብትወለድ እንኳን የፀጉሯን ዘለላ ለመንካት አትመጠናትም። ገባ? ማንም የመቃብር ሰው ዓላማዬን ሊያስቆመኝ አይችልም። አንቺ አየሬ ነሽ። እስትንፋሴን ሊያስቆመኝ የሞከረ ሰው ሁሉ እስትንፋሱን እያስቆምኩ አለሁ። ማንም ይሁን ማን በፍቅር ውስጥ ጣልቃ መግባት አይፈቀድለትም። ዋጋው ሞት። ሚዛናዊ ለመሆን የራስን ኑሮ መኖር ብቻ። አሎ ይኸው ደርሼልሻለሁ። እኔ ወረዳሻለሁ። ከደረስኩልሽ በኋላ የሚውጭ ያን ቀን ወደ አንቺ ሲመጣ በቀላሉ አይደለም። አስቤበትና አቅጄ ነው ውሳኔን ተግባራዊ ያደረኩት። ሴት ለመድፈር ማሳብ አይጠይቅም። ሰይጣናዊ ተግባር። ፍላጎቴን የሚረዳኝ
በውስጥ ያለው እኔነቴ ከምንም በላይ ጽድቅ የሆነ ነገር ነው። ከዚህ በኋላ አንቺ ከሞትሽ ለማንም ብዬ ሰው አልገልም። እኔን በግድ እንድኖር ካደረግሽኝ ሕይወቴ ተመልሼ ሞቴን ወስዶ እባክሽ አንድ ጥያቄ ልጠይቅሽ መልሽ። ልጄስ ኃጢአት ነው ልጄ? እና ሁለቱ እያሉ ነው አባ። ይተው አሁን ማን ክፉ እንደሆነ እናያለን። ልጄስ አንበሳ የወደው ፍቃድ አይሽ አመሰለኝ ኃጢአት ለመስራት የምርጫ ጉዳይ እንጂ ጻድቅነት አይደለም እናቴ። ወንድ ሰላ ወልጋ ማብቻ መወለድ ቋንቋ ነው።